ሄሎ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እኔ ደህና ነኝ፣ እግዚአብሔር ይመስገን። ውድ የቻናሌ ቤተሰቦች ቻናሌን ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩልኝ። እንኳን ለእናቶች ቀን በሰላም አደረሳችሁ እያልኩ ቪዲዮን እጀምራለሁ። እንዲሁም ለእናታችን ለባታ ለማርያም የወር በዓል አደረሳችሁ። ዛሬ እሱን በማስመልከት አጭር ብሎግ እሰራለሁ። ቻናሌን ላይክ፣ ሰብስክራይብ በማድረግ አስጀምሩልኝ እና ቪዲዮ የሚጀምረው ከ6 ኪሎ እስከ 4 ኪሎ ይሆናል። እንግዲህ በአዲሱ የማሳያችሁ ይሆናል እና ውድ ቤተሰቦቼ ቻናሌን ሰብስክራይብ ያደርጋችሁ ብሎግን አስጀምራለሁ። እንግዲህ አዲስ አበባ ወይም ትመስላለች በአዲሱ በኮሪደር ልማት እያሳደባችሁ ይወዳለ። በጣም አምሮባታል፣ ታምራለች። ስፓርት ላስ እና 5 ኪሎ 6 ኪሎ ዛሬ እናቶቻችን ሁላችሁም እንኳን አደረሳችሁ እያላችሁ ቪዲዮዬን ተደራሽ እንዲኖረው ላይክ ማድረጋችሁን አትርሱ። ቤተሰብ በደንብ ላይክ አድርጉ፣ ኮሜንትም አድርጉ። ስለ ቪዲዮዬ አስተያየት ኖራችሁ ያው ዛሬ ቀኑን በማስመልከት ስለሆነ እየሰራ ያለው እሱን በማስመልከት ደግሞ ቤተክርስቲያን እየሄድኩ ቪዲዮ ልስራላችሁ ብዬ ነው። ያው ከ5 ኪሎ ማለትም ከ6 ኪሎ አደባባይ ጀመርኩ። አሁን በቃ ወደ 4 ኪሎ እየተጓዝኩ ነው። ባታ ቤተክርስቲያን አሁን 5 ኪሎ ካምፓሱ ጋር ደርሰናል። ቤተሰቦቼ አዲስ አበባ አዲሱን ኮሪደር እንዴት አያችሁት? ቤተሰብ እንግዲህ የድሮ ሙዚየም 5 ኪሎ ሙዚየሙ ጋር ደርሰናል። አሁን ሳቅሶቻችን ያሉበት ቦታ ሙዚየሙ አዲሱ መሄድ ይመስላል። እሱ ሙዚየም ይላል ሙዚየማችን የኢትዮጵያ ሙዚየም ቤተሰቦቼ መግቢያው በሩ የሙዚየም ኢትዮጵያ ቅርስ ባለስልጣን ነበረ ውስጥ ቅድስተ ማርያም ቤተክርስቲያን ደርሰናል። አሁን ይሄ ቅድስተ ማርያም ቤተክርስቲያን 5 ኪሎ ማለት ነው።
ክርስቲያናችን ሰላማዊ ብለን ሳለም በዛ ነው ቪዲዮ ጥራት የማይኖረው። ውድ ቤተሰቦች በቀጣይ በአሪፍ አድርጌ እሰራላችኋለሁ። በአሁኑ ያው 4 ኪሎ ምን እንደምትመስል እያያችሁልን ቤተሰብ እንግዲህ የ4 ኪሎ ሃይዌይ ነው ይሄ መንገድ። 4 ኪሎ ያሉት ህንፃዎች ይህ ሰፈር የምታውቁ ሰዎች እንግዲህ እንደሚመስል ተሰርቷል። 4 ኪሎአችን ትመስላለች። ቪዲዮን አሁንም ላይክ፣ ሸር፣ ሰብስክራይብ መደረግ እንዳይረሳ ቤተሰብ። ይደረግ አበረታቱኝ። ከአሪፍ አሪፍ ነገር ዛሬ ቹን ብሎክ የሰራው ነገር ሌላ ነው የምጠብቁኝ። አዳዲስ ነገር ይዞ ለመምጣት ነው ሀሳቤና ቤተሰብ ተደራሽነት እንዲኖረው ላይክ ይደረግ። ላይክ ከቻላችሁ ሸሩም እንዳይጠፋብኝ ቤተሰብ። እንግዲህ የኛ አዲስ አበባ ወይም ዱገነት እንደዚህ እንዳማረች እንደተመጠጠች እያየናት ነው። ያው ልማቷ አሪፍ ነው፣ ደስ ይላል። ልማቷን እንወዳታለን። የአፍሪካ መዲናም ከመሆኑ አንጻር እንደዚህ ጽድት ስትል በጣም ደስ ይላል። የምር እኔ በጣም ደስ ብሎኛል። ሌላው ነገር እንዳለ ሁሉ ግን ልማቷ ደግሞ አስፈላጊም ስለሆነ 4 ኪሎ አዲስ አበባ እየደረስን ነው። አራት ኪሎ ደርሰናል። አዲሱ ድሮ መሸጋገሪያ በላይ ነበር። አሁን በውስጥ እንሄዳለን ማለት ነው። ግራውንድ በአንደርግራውንድ ነው የምንሄደው። በፊት የነበረው ምን እንደሆነ ይባላል አፕ ግራውንድ ፕላስ ዋን ግራውንድ ፕላስ ዋን ነበር በፊት የምንሻገረው። አሁን አንደርግራውንድ እንሄዳለን ማለት ነው። ያው የአንደርግራውንድ መግቢያ ነው። 4 ኪሎ አደባባይ ስንደርስ 4 ኪሎች ነች እንግዲህ እንደምታዩት። አሁን በአንደርግራውንድ እንገባለን። ሰው ሁሉ በዚህ ውስጥ እየገባ ይገኛል። አንደርግራውንድ ነው ቤተሰብ። ገባን እንገኛለን ወደ ውስጥ። ሱቆሻሉ ውስጥ የፈለጋችሁትን ታገኛላችሁ። ምን ይመስላል? አንደርግራውንድ ሊፍትም አለው በውስጥ ወደ ላይ ስትወጡ። ቀስ ብዬ ነው ቤቴን ያዞርኩት። የአንደርግራውንድ ውስጥ እየወጣሁ ነው። አሁን ስገባ ይሳይቻችኋለሁ። አሁን ደግሞ ስወጣ ማለት ነው እኔን ራሴን እየቀረጹ እያስገባሁ እንግዲህ ይህን ይመስላል። በግራውንድ መሻገሪያ 4 ኪሎን
አደባባይ ያው እንደምታዩት ነው። አደባባይ ጠዋት ስለሆነ እዚህም ትምህርት ሚኒስቴር አለ። የኢትዮጵያ ትምህርት ሚኒስቴር ላይ ደርሰናል ማለት ነው። ስለዚህ እነሱ በእኛ የምንሄደው ቦታ ቤተክርስቲያን ስለሆነ ሳመን ጸሎታችንን አድርገን እንመለሳለን ማለት ነው። እና ውድ ቤተሰቦቼ አሁንም አስቸግራችሁ ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ አድርጉ። ገብርኤል ቤተክርስቲያን እየታደሰ ነው። እድሳት ላይ ነው ያለው። የባዕታ ቤተክርስቲያን መግቢያ ጽንዝሊክ ጸሎታችን ጨርሰን ትምህርት ወንጌል እየተደረገበት ነው ያለና እሱን ትንሽ ላስቀምጣችሁ ነው። ወደ ጸበል ደግሞ እንሄዳለን። ጸበል ጠጥተን እንወጣለን ማለት ነው። ለሚወደው ሰው ነው ድንግል ማርያምን የሚሰጠው። ስለዚህ ወገኖቼ ድንግል ማርያምን እኛ ብናከብራትም ባናከብራትም እግዚአብሔር ከፍ አድርጓታል። እግዚአብሔር ከፍ ያደርገውን ማን ሊያወርድ ይችላል? እኛ ስለተናገርን ለእኛ ክብር እልና በእግዚአብሔር ዘንድ ሞገስ ከድንግል ማርያም በረከት እናጣለን እንጂ እሷ የሚጎልባት ነገር የለም። ለዚህ ነው ጥበበኛው ሰሎሞን በመኃልየ ሰሎሞን ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም፣ ውብ አድርጎ የፈጠራት ማንም እሷን። ምክንያቱም ሰማይ ምድርም እሷን አይወስኑም። ምክንያቱም ሰማይ አሁን ጸበላችን እየገባን ጸበል ለመጠጣት ነው። እንትኑ ጎርሶ አልቻለው ትልቅ የለም ጨርሰሻል ነው የጸበል ቦታው ነው። እንግዲህ ምዕመናን እንዳለ ጸበል ውስጥ ናቸው። ቤተሰቦች ያያችሁትን ይመስል ነበር። አሁን ወደ መጨረሻው ስቴጅ ነው እየወጣን እንገኛለን። ሁሉም ነገር ጸበላችን ጠጥተን የሚያሳየዋችሁ ያው እኔ ስጠጣ አላያችሁም፣ ግን ጸበል ውስጥ እንዴት ስንገባ ያለው የጸበሉን ሁኔታ አሳይቻችኋለሁ። አሁን ደግሞ በቃ ጨርሰን እየወጣሁ ቤተክርስቲያን እየወጣሁ እስካሁን የነበረው ጊዜ ይመስላል። ውድ ቤተሰቦቼ ቤተክርስቲያኖች ወደ እየወጣሁ ነው። ከቤተክርስቲያን ከግቢ ከቅጥር ግቢ እየወጣሁ ነው። ሰውና እየገባ ነው። እኛ ደግሞ
በቃ ቤቴን አድርሼ ጸበሌን ጠጥቼ የነበረው ነውና ቻናሌን ላይክ፣ ሼር፣ ሰብስክራይብ ይደረግ። አበረታቱኝ። በሌላም እየመጣሁ ነው። ዛሬ በብሎግ ጀምሬያለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። አበረታቱኝ። ያያችሁት ይመስላል። በድጋሚ እንኳን ለእናቶች ቀን አደረሳችሁ ማለት ነው። ቀን መልካም ጊዜ ይህን ይመስላል።